ሰላም እንዴት ናችሁ? ዛሬ ደግሞ የምስር ሾርባ እንዴት እንደምንሰራ እናያለን። የሚያስፈልገን ምስር፣ ካሮት እንደመጠኑ ማለት ነው፣ ሽንኩርት እና የዶሮ ሰደር፣ ከቅመሞች ደግሞ ከሙን ያስፈልገናል። ከሙን ማለት ነው። ከዛ አሁን መጀመሪያ ምስሩን አጥበን እንጥደዋለን። ከዛ አሰራሩ እንዴት እንደሆነ አሳያችኋለሁ። እንደዚህ አረፋውን ከላይ ቀስ እያደረግን እናወጣዋለን ማለት ነው። አረፋው እንደዚህ ቆሻሻውን ማለት ነው። ያው ምስሩ በስሎ አውጥቼዋለሁ። እስከሚቀዘቅዝ እንጠብቃለን። እዚህ ጋር ደግሞ ድስጤን አግያለሁ። መጀመሪያ እንጨምራለን ማለት ነው። ከሙን ትንሽዬ እንጨምራለን። ዶሮውን ከመጨመራችን በፊት ከሙን እንጨምራለን። እዛ ዶሮ አለን እዚህ ጋር የተከተፈ ዶሮውን እንጨምራለን። እዛ ዶሮውን መጥበስ አለብን። ጥብስ እንጂ ካሮት እንጨምራለን ማለት ነው። ዘይት ብዙ የለውም። የሽንኩርት ዶሮውን ጠብሰዋለሁ። አሁን ካሮት አለኝ። ካሮት ነው ሁሉም መጠበስ አለበት። የዶሮ መረቅ አለኝ። ለሾርባ የምጠቀመው የሾርባ እንትንም አለ። እሱንም ማድረግ ትችላላችሁ፣ ግን እኔ ይሄን ስለምጠቀም ነው። ለምን ይጣፍጣል። በዛ ላይ እንደ የዶሮ ጣዕም አለው። አሪፍ ነው። ትንሽ ነው የምንጨምረው፣ ዘይትነት ስላለው ማለት ነው። አሁን ሽንኩርቴም ዶሮዬም ካሮቴም ተጠብሳለች። ትንሽ ውሃ እናደርግና ምስሩን እንፈጨዋለን። ውሃ እንደዚህ ማለት ነው። በኋላ ውሃ ይገባል። ትንሽ እንዲበስል እንድታዩት ያህል ነው። ማሽን ያው ስለሚጮህ እንደዚህ አድርገን ያው እንግዲህ አሁን ፈጭቼዋለሁ። ውሃ ነው የሚሆነው። ውሃ አይገባበትም። የራሱ በቃ ምስሩ ላይ በቂ ውሃ ምስሩ ላይ ትጨምራላችሁ። ከዛ በኋላ ውሃ አይጨምርም። ውሃ ከጨመራችሁ ይቀጥናል። እንግዲህ ይሄን ይመስላል። አሁን እንዲበስል እንተዋለን። የሚቀረን ጨው ነው። ጨው ሳናበዛ ያው እንደምትፈልጉት ጨው። እኔ ብዙ አይጠቀሙም እዚህ ቤት ጨው እንጨምራለን። እንከድነዋለን። ይበስላል። እንግዲህ ያው እንደዚህ አውጥቼዋለሁ። በጣም ነው የሚጣፍጠው። የምሬን ነው። ምስር በሾርባ መልክ